ራስልን ውድ ተከታታዮቻችን ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ስልጣን ዘመናቸውን የሚያጠናቅቀውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ሹመት ለአንድ ዓመት ተጨማሪ ዓመት አራዘሙ። የጠቅላይ ሚኒስትር ጽሕፈት ቤት ሌተናል ጀነራል ታደሰ ወረደ ስልጣን ማራዘሙን ያስታወቀው ዛሬ ረቡዕ መጋቢት 30 2018 ዓ.ም ባወጣው አጭር መግለጫ ነው። መግለጫው እንደሚያስረዳው የጊዜያዊ አስተዳደሩ የስልጣን ዘመን ከነገ ጀምሮ ለአንድ ዓመት እንዲረዝም የወሰነው ትላንት ካደረገው የክልል ዓመታዊ አፈጻጸም ግምገማና ውሳኔ በኋላ ነው። የጊዜያዊ አስተዳደር ምክትል ፕሬዝዳንት ትላንት በአዲስ አበባ ተገኝቶ ለጠቅላይ ሚኒስትር ዶክተር አብይ አህመድ ዓመታዊ አፈጻጸም ሪፖርት እንዳቀረቡና ውጤቱ ላይ ግምገማና ውይይት እንዳደረጉ ተገልጿል። እጅግ አድርገን እናመሰግናለን። ቡዜ ኒውስን በቲክቶክ እና በዩቲዩብ ገጽ ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ከኛ ጋር እንድትሆኑ እንጠይቃለን። ሰናይ ጊዜ ይሁንላችሁ።